ሰላም እንዴት ናችሁ? ዛሬ ባበደ ቪዲዮ ተመልሰናል። ኦቢ9ጂ ከሁለት ወር በፊት የፖስተው ቪዲዮ ነበረ። 600 ሰብስክራይበር ስገባ ጌሚንግ ሴታፔን ያሳያችኋለሁ ብሎ ነበር። ከዚህ ሁላ ጊዜ በኋላ በስተመጨረሻ ሄርስ ማይ ሴታፕ የሚል ቪዲዮ ለቋል ማለት ነው። 600 ሰብስክራይበር ስገባ ጌሚንግ ሴታፔን ያሳያችኋለሁ ብሎ ነበር ማለት ነው። ይሄው ተለቀቀልን። እኔ 4 ሰብስክራይበር ብቻ ነው ያለ። ሰብስክራይብ እያደረጋችሁ ወደ 10 እስኪ ያስጠጓት፣ ቢያንስ ወደ 10 ወደ 50 ወደ 10 አስጠጉትና እዛ ቀስ በቀስ ወደ 50 እንሄዳለን ማለት ነው። ወደ ገደሉ ወደ ያለበዛባችሁ ወደ ገደሉ ነው። ሰብስክራይብ ግን ማድረግ እንዳትረሱ። ሌትስ ጎ ሶ ጋይስ 600 ሰብስክራይበር ስገባ ብዬ ቃል ነገር በሁላችሁ ዛሬ ጌሚንግ ሴታፕ በተጨማሪም ሩም ቱር እናደርጋለን። ባክግራውንድ ነው ቦርጫማት ቤት ምስል ሶ ካሜራማን ስለሌለኝ ጀስት በእጄ እየቀረስኩ ነው ማሳያችሁ። ያው ምን ማድረግ አይቻልም፣ ወንድማማቾች ነን። ቢበልጠኝም የባክግራውንድ ነው የምንጀምረው። ይሄ የድሮ ቲሸርቴ ነው መጀመሪያ ዩቲዩብ ቻናል ስከፍት እና ጃኬቱ ወደ ኋላ ካዞርኩት ሌላ ስም ነው ያለው። የኔ ስም ከና አባቴ ነው ያለው እና እሱን ልታዩ አልፈልግም። ያው በጣም ረጅም ነው መሰለኝ። ለዛ ነው ሲያጥር ነው ኦቢ9ጂ ያልኩት። ሶቺ ያው ኦቢኤስ ሰብስክራይብ በተና ስቲኮች አሉ መቀርጽበት። ይሄ አንዳንዴ ውጭ ቪዲዮ ስንቀርጽ የውጭ ቪዲዮ ቀርጽ ነበር። ዱባ ፍሬ የሚል ቻናል ከፍተን ነበር ከጓደኛዬ ጋር። መቀጠል አልቻልንም፣ ምክንያቱም ረጅም አወር ነው የሚፈጀው የመቅረጹ ሁኔታ፣ ሁሉ ነገሩ ረጅም ስለሚፈጅ በቃ ይሄንን ነገር ትተነዋል። ግን ምናልባት ልንመለስበት እንችላለን። ለዛ ሁላችሁም የዱባ ፍሬ የሚለውን ቻናል ሁላችሁም ሰብስክራይብ አድርጉ። እነዚህ 2 ስቲኮች ናቸው። እቺ ጀስት ኖርማል ናት፣ ተይዛ የምትቀረጽባት ናት። እቺ ግን ዋና የቻናሌ የጀርባ አጥንት ናት። ላሳያችሁ። ያ ሶ እቺ ኢንፊኒክስ ምንድነው ስሟ? ኢንፊኒክስ KO7 ትባላለች። እዛ ጋር ኢንፊኒክስ KO7 ግዟት ተጠቅማችኋለች። ጻፍ ስለገፈን መቅረጽ ነው እስኪኖረን ቦክስ ያለው የሚጀስ ሾው ያው እቺ ጋር ነው። ሰብስክራይብ አድርጋችኋል ግን አርጉ። ቦክሱ ኢትስ ሪሊ ቺፕ ይሄ ነው ቦክሱ። ሶ ኢንፊኒክስ KO7 ይላል። እንግዲህ እስካሁን ያው ቤርሊ ያው ትንሽ ሪቪው ላድርግላችሁ። እዚህ ጋር የመነቃነቅ ነገር አለው። ያ አይ ካን ፊክስ ዳት ፊክስ ማድረገው ነገር ነው። ለኔ ብዙ ከተበላሸ የሚከብደኝ ነገር አይደለም፣ ይሰራል ወደፊት። ግን ለአሁኑ ግን ኢትስ ጀስት ሆልዲንግ ፋይን። ሶ ይሄ ተዘርጊ ነው። እዚህ ጋር የብሉቱዝ እንትን ነበራት፣ እዚህ ጋር ስክት የምትል የብሉቱዝ በተን ነበራት። ስንቀለቀላት ፍቼው ነው የት እንደጠፋ አለ። ምንም አይጠቅመኝም ሲጀመር፣ ምክንያቱም ጀስት ሪከርድ ለማድረግ ሳይሆን ፎቶ ለመነሳት ነው። አምናት ፎቶ ጋይ ሶ አይ ዶንት ኒድ አያስፈልገኝ። ሶ እቺ እግሯ በያዣ ትሆናለች እናም ትበተናለች ለሶስት። ሶ እቺ ትቆማለች። ሶ ቤዚክሊ በዚህ ነው የምቀርጸው፣ ምክንያቱም ሪንግ ላይት አለኝ። ስለዚህ ሪንግ ላይት ነግራችኋለሁ እንትኑ ግን በሪንግ ላይቱ የምቀርጸው የቲክቶክ ቪዲዮ ነው እንጂ የዩቲዩብ አልቀርጽም። ምክንያቱም የዩቲዩብ ለመቅረጽ ያስቸግረኛል፣ ቦታዬ ብዙ ፍሌክሲብል አይደለም። ሶ ያ ሶ እቺኛዋ ሌላኛዋ ስቴክ ናት። ሶ እዚህ ጋር እንደምታዩት ተሰብራብኝ በእጃታለሁ። ቅርብ ጊዜ ነው የተሰበረብኝ። ይገርማል። ጎበዝ ነው እንደዚህ አይነት ነገር ላይ ይበይራችኋል ምናምን። ከትላንቱ ነው ምናምን የተሰበረብኝ። ጋር እንዲያርጊ በእጃለሁ። ምንም ማድረግ አይቻልም። ሰው እቺ እግር አላት፣ ትዘረጋለች፣ እንዳጠፋለች። ሶ እዚህ እግሮቿ አላት እና እቺኛዋ የምታዩት በተና በሁለቱም ሳይድ ነው የምትያዘው። እንደዚህ እንዲህ እያዞራችሁ ከስተማይዝ ማድረግ ትችላላችሁ። ሶ ይሄ ቤዚክሊ 2 ጥቅም አለው። ዩቲዩብን መቅረጽ ትችላላችሁ እንደዚህ እያዞራችሁ ምናምን፣ ስልክ ማስቀመጫም ይሆናል ቴብል ላይ እና ቲክቶክን መቅረጽ ትችላላችሁ። this is not mine የኔ አይደለም፣ ጓደኛዬ ነው የሰጠኝ። ጓደኞቼ በጣም ይወዱኛል፣ ይገርማቸዋል። ቴንክ ዩ። እዚህ ጋር ሻውት አውት ማድረግ እፈልጋለሁ። ኢቲማዊ ገና ብዙ ሻውት አውት አለ ለዚህ ልጅ፣ ገና አልጨረስም። ለእናንተ ከእናንተ ጋር አብረን እንየው ብዬ ነው። ባክግራውንድ ይሄንን ይመስላል። እዚች ጋር አንዳንድ ነገሮችን የምበይድበት ካውዬ ነው ትናነሰሰሪ። እዚች ጋር የኤዲቲንግ ኮፍያ ያለች በጣም ነው የምወዳት። ሶ ምንድን ነው ኤዲቲንግ ኮፍያ ስትሉ፣ ኤዲት ሳደርግ ይሄን ኮፍያ ነው የምለብሰው እና ሞር ፎከስ ያደርገኛል። የሆነ የሀከር ስሜት ባቴ ሃከሮች ቫይብ ይሰጠኛል። ይሄን ዲዛይን እንደዚህ የተሰራው እንደገና ሌላ ሻውታውት ኢቲማዊ፣ አሁንም እደግመዋለሁ ኢቲማዊ። ይሄንን ዲዛይን እሱ ነው እንደዚህ ጥቅልል አድርጎ ይሰራልኝ። ሶ ድሮ እንደዚህ ነበር ላይቱ ድሮ። አሁን ግን ያው እንደዚህ አድርጎልኝ ትልቅ አስተዋጽኦ እንትን ብሏል። እንደዚህ ነበር ላይቱ ድሮ። አሁን ግን ያው እንደዚህ አድርጎልኝ ትልቅ አስተዋጽኦ እንትን ብሏል። እነዚህ ኦቢ9ጂ የሚሉትን ግን እኔ ነኝ የሰራው፣ ግን ስታይሉ እሱን ያመጣው። ይመችህ ብለናል ኢቲማዊ፣ እናመሰግናለን። እና ያው ይሄንን ይመስላል ባክግራውንዳችን።
ያ ሶ ወደ ሳይዶቹ መተናል። እዚች ጋር እቺ ስልክ መያዣ ፐብጂ መጫወቻ እንትና ጆይስቲክ ነገር ናት። ሶ ስልካችሁን ላይ ታረጉና ፐብጂ የምትጫወቱ ሰዎች ምናልባት ብታውቁት ትችላላችሁ። አይ ዶንት ዩዝ ዲስ ሺት ታናሽ ወንድሜ ነው የሚጠቀመው። ጀስት እዚህ ላይ ነው የማስቀምጠው። እቺ ቦያ ማይክ የገዛውበት እቃዋ ናት። ለሱ እናወራለን በደንብ። ሶ ይሄ አለ ማይክ የምታውቁበት ቦታ ካለ ጠቁሚ። ባህር ዳር እዚህ ቦታ ብላል። እቺ ሄድሴት ናት። እቺ ሄድሴት ታሪክ አላት፣ ይገርማችኋል። ቆይ ሶ this headset ከዚህ በፊት 3 ሄድሴቶች አሉ። ከዚህ ሄድሴት በፊት ላሳያችሁ። the revolution of my headset እንዳለ ህይወት በቃኛሉ የጨረስኳቸው ሄድሴቶች ናቸው። ሶ ይሄ በጥንቃቄ ነው የምትያዘው። ባቴ በጥንቃቄ ህይወቴ የመጀመሪያ ሄድሴቴ ነው እና ያው ቢት ሴክስ ነው የሚባለው። ሎጎ የለችም፣ ፌክ ናት። እሱንም ፋንድ አውት ያደረኩት ከተሰበረብኝ በኋላ ነው። ዝም ብዬ ነበር የገዛሁት። ሶ ይሰራል፣ ቻርጅ ካረጋች ይሰራል፣ ግን ረጅም ሰዓት አይቆይም። ሶ this is my second headset። ይሄ it works perfectly fine። ግን እዚህ ጋር ምንድነው ችግሩ? ተሰብሮብኛል እዚች ጋር እና ያው መስራት አቅቶኝ ሳይሆን ጊዜ የለኝም ለዚህ ምናምን ብዬ ቀበጡ እና ይህንንም ጓደኛዬን የሰበረብኝ ኢቲማዊ ምን እንደሆን ከባላቅም ኢቲማዊ ነው የሰበረብኝ። አዎ እግር በላይ ኢቲማዊ እግር በላይ ኢቲማዊ ሰርቶ ማፍረስ እና ይሄ ሶስተኛው ሄድሴት ነው። ሶ ይሄንን ፐርፌክትሊ እየተጠቀምኩት ነበር። ይሄ ባይዞ የተሰበረው ራሱ መጠቀም ካቆምኩ በኋላ ዝም ብሎ እዚህ ላይ ምናምን አንጠለጥለው ነበር። ወደቀና ተሰበረ እንጂ በጣም አዲስ ነው፣ ምንም ነገር አይደለም። ሶ ቀለል ያለች ናት። በዚህ ራሱ ቪዲዮ ሰርቼ ነበር። ከስ ያለ ሄድሴት ምናምን ብዬ 1000 ብር ምናምን ናት። ይሄን ሄድሴት ሳልገዛው መጣ። ሶ ይሄ ምንድነው የተባልኩት? ይሄን ሄድሴት ስራልኝ ተባለ። ጓደኛዬ ነበር ስራልኝ አለኝ። ከዛ ባለ 2 ገመድ ነበረው እንደዚህ አይነት እና ሶ ባለ 2 ገመዱ ሊሰራለት አልቻለም። ገመዶቹ እንዳለ ተበላሽተዋል። ውስጥ ያሉት እነዚህ ስፒከሮቹ ተበላሽተዋል። ሰው አልፈልገውም ውሰደው አለኝ። ከዛ ምን አደረኩ? ሰርጀሪ ሰራ። ከዚህ ውስጥ ያሉትን ኮምፖኔንቶች እንዳለ አውርቄ እዚህ ውስጥ ከተትኩት። ዶክተር ሆነ የዲሲ ዶክተር ሰርጀሪ ኮምፖኔንቶችን አወጣ። ለዛኛው ግዙልኝ ለመንሱር ነገሩትና አዲስ ሄድሴት ሆነ ማለት ነው። ምንም ያልተነካ ሄድሴት ሆነ እና ይሄ ነው የሄድሴት ሪቮሉሽን። ክራፍቲንግ ሪቮሉሽን እዚህ ጋር አላለቀም። በጣም ክራፍት የማደርግ ሰው ነኝ። ይሄ ማይክ 100% በእጄ የሰራው ማይክ ነው እና እንዴት እንደተሰራ እነግራችኋለሁ። ከዚህ በፊት ቲክቶክ ላይ የሆነ ልጅ አይቶኝ ማዩታ በማይታ ነው የምቀርጸው ምናምን ብሎ ሙድ ይዞብኛል። ማይታ የማይኩ ሰና የሰውየው ስም መስሎኝ ነበረ። እዚህ ጋር ደግሞ ሌላ ሻውታውት ዱቦይስ እሱም ምን አትናገር ብሎኛል። ዱቦይስ ሚል ቻናል ያለው ልጅ ይሄንን ሰጥቶኛል። ይሰራ ነበር ግን ባትሪ ምናምን ቀይረህ የዚህኛው የዋየርለሱ መሰኪያ ጠፍቶ ነው የሰጠኝ። ብቻ ሻውታውት አድርግልኝ ብሎኛል ዱቦይስ። የሁለቱንም ሊንክ ላይ ዲስክሪፕሽን አስቀምጥላችኋለሁ። I'm just talking a lot ያፕ መሰለኝ በጣም እየለፈለፉ ነው። ሶ ቤዚክሊ ይሄንን ያስ ጋይሶች እዩት። 2 ማንዘ ነው እዩላቸው። የዮነት አካውንታችሁ ላርግና አካውንታችሁ ይሄ ነው ማለት ነው። እጄ ክራፍት ያደረኩት ሰብስክራይብ አድርጉላችሁ ማይክ ነው። ሶ ይሄ የድሮ የሰልፊ ስቲክ ገመ እንትኑ ነው ብረቱ ነው። እቺን ከየት እንዳመጣሁት አላውቅም። I just found it። ይሄም እንደዛ ነገር ነው መሰለኝ። እቺ ግን ሙሉ በሙሉ ከቨር የተደረገችው it's ቆርቆሮ ነው። it's crazy አውቃለሁ። ቆርቆሮ ነው። what the fuck ይሄ ቆርቆሮ ነው እና እነዚህን ይሄንን ነገር ሰራሁት እንዳለ በአጠቃላይ ራሱ 150 ብር አይሆንም። እዚች ጋር ማለት የወጣው እንትን እቺ ታቿን እቃ ለመግዛት ነው ትንሽ ሳቢ ያወጣሁት እና ይሄንን ብረት ወደ ውስጥ አድርጌ እዚህ ውስጥ አቅልጬ የከተትኩት። እቺ ጫፏም በሳኋት። ከዛ እዚህ ላይ አጠበኩት። አይታችሁታል። ተደብድቦ ነው የተበሳው ያስታውቃል። ሶ እላ ያለውንም በዛው መጠን እንደዛ አገናኘሁት። ሶ ኤንዱን ላይ ያደረኩት ለዚች ማይክ ስል ነው። እቺ ቡያ ማይክ ኮሌታ ውስጥ የምትገባው ቆይ ላሳያችሁ። ሶ እነዚህ ደብል ማይኮች ናቸው። የቡያ ማይክ ሁለት የኮሌታ ማይኮች ናቸው። እነዚህም ኮሌታ ላይ ላደርጋቸው አልችልም፣ አይሆንም። ሲጀምር ዊርድ ነው። ኮሌታ ላይ ከማደርጋቸው ብዬ ነው ይህንን መቀመጫ ክራፍት ያደረግኩት። ቢካዝ ኢትስ ዩዝለስ ቱ ባይ ዋን አለ እንደ ሲጀምር ወሬ በዛ ማብራሪያ አጥቼ ነው ብቻ ይህንን ገዝቼዋለሁ እና እዚህ ላይ ፊልተሮች ነበሩት። ፊልተሮችን ያወጣሁበት ምክንያት እቺ የውስጧ እቃ አለው መሰለኝ ውስጡ እዚህ ጋር ይታያቸዋል። ፊልተር አለው ውስጡ ስፖንጅ። እሱ ፊልተር ስላለ ጀስት አነሰሰሪ ነው። ይህንን በዛ ዋጋ 2000 ብር ነው የገዛሁት ይህንን ማይኩን እና እዚች ጋር ኮንትሮለር አላት። ስዊች ታደርጋለች። ውስጡ ባትሪ አለ እዚህ ውስጥ የሚገባ። ይህ ከተፈታ ባትሪ አለ ውስጡ። ሲፈታ እንደዚህ ውስጡ እቺ ባትሪ አለች። እቺ ባትሪ አሁን
ካሜራ ላይ ስትሰኩ የግድ እቺ ባትሪ ታስፈልጋለች። ሶ ካሜራውን ስዊች ስታደርጉ ይሄን ባትሪ ቀይራችሁ ነው የሚሰጧችሁ። ባትሪ አዲስ አይመስለኝም፣ ጀስት ኦልድ ይመስለኛል። ሶ ይሄንን ስዊች እያደረግን ጀስት በስማርትፎን ወይም በስልክ ምናምን ስታደርጉ ግን ዝም ብሎ ነው የሚሰራው እና ጀስት አያሳስብም ነው ለስልክ። ይህንን ማይክ መጀመሪያ ስገዛ የምጠቀመው ስልክ ሬድሚ ኖት 10 ፕሮ ነበር። ሶ እሱን ተበልቼ አዲስ ስልክ አይፎን ገዛው። አይፎን ስገዛ የሚያሳዝነው ነገር ይሄ ጃክ አይፎን ላይ አይሰካም። ወይ ደግሞ ፎከስ ዶሉስ ፎከስ እንዲህ ላድርገው። ቆይ እንዲህ ነው ፎከስ ማለት ይሄ ጃክ አይሰካም አይፎን ላይ። ሶ አይ ሃድ ቱ ባይ ዲስ። ይሄ ደግሞ ዋጋው ስንት ነው? 1000 ምናምን ብር ነበር። ሶ ሰከንድ ሃንድ ገዛው 600 ብር ሰከንድ ሃንድ ገዛው። ኢትስ ጀስት ኦል የተመታ ነገር ነው ግን ይሰራል፣ በስርዓት ይሰራል እና ኢትስ ካይንድ ጉድ። ናው በዚህ ነው እየሰካው የምጠቀመው። ሶ የማይኩን ጨርሰናል። ሶ ይሄ ሪንግ ላይት አገን የኔ አይደለም ጓደኛዬ ነው የሰጠኝ። አይገርም? ምን አይነት ጓደኛ ነው ያለኝ? አንዳንዴ ይገርመኛል። ኢትስ ጀስት ኢቲማዊ ገምቱና ክሬዚ ለኔ ማለት እና እሱ ነው ይሄንን እየሰጠኝ። ኢቲማዊ አሁንም እስቲ በእናታችሁ ሁላችሁም የቴሌግራም ቻናሉን አስቀምጥላችኋለሁ። የቲክቶክ ላይ የሚሰራ ደግሞ ድራማቲክ ቪዲዮዎች ይሰራሉ። እነሱ አስቀምጥላችኋለሁ። እስቲ ሁላችሁም ገብታችሁ ኦቢ9 ግንባሬን ስሞት አልበሉልኝ። እስቲ ሁላችሁም አንድ ላይ አይገቁም ነገር ሁላችሁም እስቲ ትሮል እናድርግ። ኦቢ9 ግንባሬን ስሞት አልበሉልኝ። እስቲ ሁላችሁ እናመሰግናለን። ኢቲማዊ አንድ እጅ ነው በአንድ እጅ እየቀረጽኩ ነው። አጨብጨበናል ወይ እንዳጨብጨብ ሶ ያ ኢቲማዊ ነው የሰጠን። ቴንክ ዩ ደብሊው ብለናል። ኢቲማዊ ከመምጣቱ በፊት ደግሞ ይሄንን ነበር የምጠቀመው። በጣም ላይት አለው ከምነግራችሁ በላይ እና ከለሮች ስዊች ያደርጋል። ወይ ፎከስ ላድርግበት ይቻላል? አዎ ከለሮች ስዊች ያደርጋል እና በጣም ነው የሚበራው ጋይስ፣ ከምነግራችሁ በላይ ነው የሚበራው። በጣም ነው የሚበራው አይኔ ላይ እና ያው እንትን አድርጎኛል። ኢቲማዊ ተስፋ ሰጠኝ በህይወቴ፣ አሳመረው ህይወቴ። ሶ እዚህ ጋር መናገር የምፈልገው ነገር ሁላችሁም ኮንተንት የምትሰሩ ስፔሻሊ ጌሚንግ አቢሲኒያ ጌመር ያለበትን ሲቹዌሽን አላውቅም፣ ግን ሪንግ ላይት እና ላይት ፊታችሁ ላይ እየበራ ጌም መጫወት ማለት ኢትስ በጣም ክሬዚ ነው ከምነግራችሁ በላይ ማለት በጣም ነው የሚከብደው እና ስፔሻሊ የሌሊት ብትክ በመዲህ እንደዚህ አይነት ሌት አለ ነው የምትሉኝ። ማይጎዳ ቀለል ያለ ባክ ላይት ያለው ኦልድ ነው እና እና አምኖታ የምጠቀምበትን ተው እሱ በስርዓት አይታየም። ሌላም ቲቪ ቢሆን ምንም ነገር አይታያችሁም። ሲጀመረው እነዚህ ነገር አንድ እሱ ቲቪው በስርዓት አይታየኝም። ሁለት ጌም ስትጫወቱ አሁን ለምሳሌ ፐብጂ ወይ ሌላ ጌም ስትጫወት ፐርፎርማንስ ማልፈጣጠንባችሁ ለዛ ነው። ምክንያቱም አይኔ ላይ መብራት እየበራ ነው፣ በጣም ቴንሽን አለው። አይናችሁን እንዲያላችሁ ምናምን የምትጫወቱ ሌቭል ነውና ጀስት ለዛ ነው መነጽር የሚለብሱት አንዳንድ ጌመሮች ምናምን ነገርና ተረዱን እንላቸዋለን። እኔ መነጽር ሊገዛ ነው በቅርቡ፣ ግን መነጽርም ሄልፕ ሊያደርግ አይችልም፣ ምክንያቱም ጨረሩ የባሰ ያበዛዋል። ብቻ ላይት ፊታችሁ ላይ እየበራ በጣም ከባድ ነውና ደብሊው ብያለሁ ለሁሉም ጌመሮች ፊታችሁ ላይ ላይት እየበራችሁ ለምትቀርጹ እኔንም ጭምር። ሶ እቺኛዋ ሌላኛዋ አነስ ያለችው ፒሲ ናት። 755 ናት። ድሮ የሆነ ፒሲ ነበረኝ እሱ ሲበላሽብኝ ሲጠፋ ማለት ተበላሽ አሰራም ሲል እሱ ማባቢያ የተገዛችልኝ ናት። 755 የድሮዋ ዴስክቶፕ ናት። በጣም ኦልድ ናት። ሶ የምጠቀማት ለሰዓት ነው የምጠቀማት። ለሌላ ነገር አልጠቀማት። ለሰዓት አንዳንድ ዘፈኖች ከፍትባታለሁ። ያው እዚህ ጋር ሁለት ስፒከሮች አሏት። እዚህ ለዚህ ነው የምጠቀመው። ሶ ወደ ቀጣዩ ስንሄድ ማይ ሞኒተር። ሶ የኔ ሞኒተር ኖርማል ሳምሰንግ ኦልዱ የመጀመሪያ የሆነ I don't know what I call that. She said I don't think that's flat TV because look at this ስፋት እዩቴን ስፋት አያት። ሶ ይህ ጀስት ሪቮሉሽናይዝ በሚደረግበት ታይም ነው ከወፍራሙ ወደ ፍላት ቲቪ ሲመጣ የነበረ ቲቪ ነው። ሶ አዲስ ቲቪ ሲገዛ ከዛ ተጥሎልኝ ነው የመጣው። ሶ ያ ለዛ ነው የምጠቀመው። ሶ ይህ ቲቪ ባክ ላይቱ ኤልኢዲ አይደለም፣ በጣም ላይት ኢሚት አያደርግም፣ አይን አይጎዳም። ደስ የሚለው ፓርት ረጅም ሰዓት ኤዲት ሳደርግ ረጅም ሰዓት ጌም ስጫወት ምንም አይኔን እስከዛሬ ምንም ያረገኝ አይደለም። እቺ ትጎዳለች ባይዙ ያስታውቃል። እዚህ ጋር የሚያወጣው ላይት እና እዚህ ጋር የሚያወጣው ላይ በካሜራ ራሱ ሲታይ ያያችሁታል። ሶ ይሄ ስቴብል የሆነ ላይት ነው ያለው፣ ይሄ ግን አንስቴብል። ሶ እንደዚህ አይነት ኤልኢዲ የሆኑ ያላቸው ቲቪ ስትጠቀሙ ኢትስ ላይን መጥፎ ነው። ሶ ይሄ ኢዝ ኖት ድገሙ አድረስም በሶስት ሰንዘር ይሄ ነው ጥቅሙ። አድቫንቴጁ 60 ሄርዝ ነው ቲቪው። ያ this is my display። ሶ 60 ሄርዝ በስንት FPS ነው ያለ? እንደዚህ አይነት ኤልኢዲ የሆኑ ላይቶችን ያላቸው ቲቪ ስትጠቀሙ ኢትስ ላይን መጥፎ ነው። ሶ ይሄ ነው ጥቅሙ። አድቫንቴጁ 60 ሄርዝ ነው 60 ሄርዝ 60 FPS። ያ this is my display። ሶ ወደ ቀጣዩ ስንሄድ ለቅላችሁ ነበረ። አሁን ወደ ሪአክሽን ዙረናል። ዜናት ስለኪቦርድ ከሰራልን ስናት ስቶፕድ
ሪያክሽን እንሰራለን እንለቅበታለን። ካልሰራልን እንደዚህ አይነት ሪያክሽን ቪዲዮ የኮሜዲ ቪዲዮ እንለቅበታለን ማለት ነው። ይሄም ጌም ፒሲ ሽካሌ ጌም ማከረበታለሁ ማለት ነው። አይደለም ጌም ኢዲት ራሱ ማድረግ በስልክ አይደለም። አቨሬጅ ሚዲዮክር የሆነ ኪቦርድ ፒሲው ጋር ላልጭንበት ይችላል። አምሳው ስለሆነ ጀስት ስለሱ ማውራት ዩዝለስ ሶቺ ማውዜ ትንሽ ለየት የሚያደርጋት ነገር 17 ምናምን በተን ሳይሆን እዚህ ጋር ዲፒአይ የምትላለች እቺ ዲፒአይ ስትነኳት የማውዙ ስፒድ ይጨምራል፣ ስትነኳት ድጋሚ ደግሞ ይቀንሳል። ሶ እዚህ ጋር ከስተማይዝ የሚደረግ ነገር ነው። አንድ ኦኬ የኔ ማውዝ ብታዩት ባለ ሁለት እንትኑ ነው። ይኸውነት ባለ ሁለት ቦታ ነው። is not far. yes መረዳት አንዳንዴ ስለኩ ይጨምራል። አንድ ታጋቢ ነው። የሚጠቅመኝ መች ላይ ነው? ፐብጂ ስትጫወቱ ስናይፐር ስታወጡ ጀስት ስፒድ አያስፈልገውም። ስናይፐር ቀስ እያደረጋችሁ ነው ስትሪም የምታደርጉት። ሶ ስናይፐር ሞድ በሉት በቃ ለዛ ነው በቃ በብዛት የምጠቀመው። ያ ይሄ ነው ዩዙ አሪፍ ነው። ግን ስፒድ ምናምን የሚጠይቅ ከሆነ የዚህ ማውስ እቺ ተችፓድ ናት። ኖርማል ቪዲዮ ኦኬ ኖርማል የሆነች እቺ ደግሞ ላይቴን መቆጣጠር ጠረጴዛ ላይ ነው ህይወት ማወዳደር ሲቹዌሽን ያሳዝናል። በጣም ያሳዝናል። ብቻ እንደዚህ ይሄ ማውዝ ለዛ ነው የምጠቀመው። እቺ ማውዝ MDFI በጣም የምትገርመው ዋየርለስ ማውዝ ናት። የሆነ ዋየርለስ ማውዝ ነበር እንደዚህ እና ሳላልፋት ለማውዙ ጋር just እኔ ፕሪፈር ማድረገው so moving on this is my cheer down we have to chill so የዛሬ እዚህ ጋር ነበር ሁለት ጆይስቲክ እየሰካን የምንፋጋው። ሶ ጆይስቲክ ተበላሽቷል። ቦርድ አሊዝም ሲለኝ ተውኩት ሰበታታው ነው ላሳያችሁ። ምናልባት ቀደም ስከፍተው አይታችሁት ይሆናል። ግን አሁን አያችሁ ጀስት ቀፎ ነው። ኮምፖነንቶቹ አሉ እዚህ ውስጥ እዚህ ጋር ቦርዱ ምናምን አሉ አናሎጎቹ ምናምን መግጠም አገጥ ሳይሆን እዚህ ጋር የሆነች ቦርድ ተበይዳ አሊዝም በላይ ነው። እዚህ ቦርድ አናት ላይ ያያችሁት እነዚህ የሚገቡ ኤሌክትሪኮች አሉ ፕላስ ማይነስ አረንጓዴ ምናምን አሉና እነሱ አሊዝም ሲሉኝ ጀስት መረረኝና እንኳን ይሄንን ያልሰራ ልጅ እንኳን እንዴት ይሄንን ቦርድ ይሰራል? ጀስት ፕሮክራስቲኔሽን ነው፣ ቅብጠቴ ነው። መስራት አቅተኝ ሳይሆን ቅብጠቴ ነው። እየቀበጥኩ ነው። ይሰራል ወደፊት። ከዛ ያው ቀጣይ ጌሚንግ ሴትአፕ ላይ ይወራል። ሶ እኔ የምጠቀመው ዋይፋይ በገመድ የሚመጣው ዋይፋይ ነው እና ጀስት አንዳንዴ ዋየርለሱ ሲያስቸግረኝ ራቅ ያለ ነው ዋየርለሱ እዛ ያለው። ሶ ራቅ ስለሚል ከዚህ ጋር ከባቢ አይደለም ያለው ዋይፋይ ሌላ ቦታ ነው ያለው። ሶ ከዛ በገመድ አስወጥቼ ጀስት እዚህ ጋር ነው የምሰካው። ይሄ ቻርጀሬ ነው። ባትሪ ሞቷል፣ አልቆለታል። እንዲህ ተሰክቶ ነው የምጠቀመው። ዳይሬክት ነው ሁሌ የምጠቀመው እና ሶ አንድ ላይ ከፒሲ ጋር ሪቪው ባረጋቸው ደስ ይለኝ ነበር፣ ግን ያው አልቻልኩም። ለብቻ የሚሆን ኮምፖነንት አለ እና ልንገራችሁ ጋይስ ክራፍቲ ፐርሰን ነኝ ያልኩበት በብዛት ሁሉንም ነገሮች ላሳያችሁ አልችልም፣ ምክንያቱም የጌሚንግ ሴታፕ ቪዲዮ ስለሆነ። ሶ ይሄ ዋና ቅድም ፒሲ የሚቀመጥበት እንትን ነው ፋን። ሶ ይህንንም በእጄ ነው ሊትራሊ ክራፍት ያደረኩት። ሶ መጀመሪያ ለመግዛት ሀሳብ ቬሪ ጉድ ባጁ ሁሉንም ነው ታቢስኒያ ጌም ማስቀመጫ የምታደርግ ሶ አያስጋሽት እና የጠበኩት በዛ ይባል 1005 ብለው ደረቁብኝ። ሶ ይህንን ለምን 1000 አወጣለሁ? ዋና የፈለግኩት ከዛ ላይ ውበቱን ሳይሆን ማቀዝቀዙን ነው። ፒሲውን ዋናው ፒሲውን ሃንድል ማድረጉ ነው ብዬ እነዚህ ሁለት ፋኖች ገዛው። እነዚህ ሁለት ፋኖች እንትን ነው ይሄ ማስቀመጫው ከታያችሁ ማስቀመጫው አለ። ይሄ ጣውላ የተሰራበት በዚህና በዚህ ኦቪኒ እንጂ እኮ ገበያ ነው አሁን የሚያገኘውት። ሂዱ አሪፍ ነው። አንዳንድ እነዚህ ኤሌክትሮኒክ እቃ ለብቻ እንዲህ ብትንትን ያዳል። እነዚህ መገጣጠም ከፈለጋችሁ እዛ መገጣጠም ናት። አይ አም ናት ፕሮሞቲንግ ኤኒቲንግ ጀስት ያሳለፍኩትን ላይፌን ነው የምነግራችሁና እዚች ጋር ኦን ኦፍ አለችው። እቺ ኦን ኦፍ ፋንክሽናል ሶ እሱን ለማስነሳት አለኝ አዳፕተር የፕላሱ ወደ ውስጡ ላይ እየገፋው ትርቋል። ሶ ይሄ ኦን ኦፍ አክቹሊ ማጥፊያና ማብሪያ አይደለም። እዚች ጋር ገመዶች አሉ። እነዚህ ሁለት አንድ እዚህ ጋር የሚመጡ 4 ገመዶች አሉ ከአንድ ፋን ላይ የሚወጣ ማለት ጣቴ እንዳይመታኝ ሊትራሊ ካሜራ እያዩ ነው እየቀረስኩ ያለሁት። እዚህ ጋር 4 ኤሌክትሪኮች ነው የሚወጡት ከሁለቱ ማለት። እዚህ ላይ ፓወር ነው የሚወጡት። ፕላስና ማይነስ ፓወር ናቸው። ኤሌክትሮኒክስና ቀይና ጥቁር ኢነርጂ ነው። በቃ ፕላስ ማይነስ፣ ማይነስ ጥቁር ነው፣ ፕላስ እንትን ነው። ሶ ፕላስና ማይነስ እሱ ነው። የነዚህ የሁለቱ ፋንክሽን ምንድነው? ሁለቱ እነዚህ ቢጫና ነጭ ላይ ኮንታክት ሲያደርጉ እና ቤዚክሊ አሁን ይሄ እዚህ ጋር እና ጌም ማይኩ ይሄንን ነገር ይቀርጽብኛል። ለዛ በብዛት ጌም ፕሌይ ስሊንግ ሄድሴት ነገር ነው። አይሰማኝም ምንም ሊትራሊ ንፋስ በዚህ ምንም ዲፍረንስ ይፋል ነውና ስትገዙ ከትልቁ ነው
ሶ ማይ ፒሲ ኢዝ ከእንትኑን ጀምር ኖርማል ዴል ቮስትሮ 3000 ነው። ሶ ውስጡ ያለው ፕሮሰሰር ኮር i5 7200 በ20 ጂቢ ራም ነው ፒሲው። ሶ ኮር i5 7200 በ20 ጂቢ ራም እና በጣም ፕሮሰሰሩ ሲፒዩ ነው እና 2.7 ሄርዝ ነው የሚሄደው ፒሲው። ማክሲመም እንትኑ 2.50 ሄርዝ ነው የሚለው። ሶ ይሄ ፒሲ ኤስኤስዲ ገጥሜለታለሁ 256 ኤስኤስዲ ላይ የሚያስፈልጉኝን ኤዲተሮች ወይም ዋና ሲስተም ዊንዶው ላይ መጫን ያለባቸው ሃርድ ዲስክ ኤችዲዲ ማለት ነው እና ኤችዲዲው ይሄ 1 ቴራባይት ነው። እዚህ ላይ ጂቲኤ የሆነ ሌላ ኩዌስችኖች ካላችሁ ምናምን ነገር ጀስት ዩ ካን አስክ እና ይሄንን ይመስላል። ሶ አብዛኞቻችሁ ልጠይቁኝ ይሄ ለኛ ምንም አያደርግልንም። ኦኬ ዋው ኦቢ ነኝ እንጂ ለማንኛውም የዛሬው ቪዲዮአችን ይሄንን ይመስላል ማለት ነው። ስለዚህ ቅድም እንዳልኳችሁ ነው እሽካለኝ በዛ እንትን እለቅበታለሁ ማለት ነው። አሁን ያው የዛሬው ቪዲዮአችን የኦቢ ኢንጂን እዚህ ጋር ማየት ትችላላችሁ። ከዚህ ጊዜ በኋላ በስተመጨረሻ አካውንትን ባሳያችሁ ያወጣል መሰለኝ። ኦ ሺት ናይስ። አሁን አካውንቱን ላሳያችሁ። የሆነት ኦቢ ኢንጂን ይላል 1097 ኬ ሰብስክራይበር ነው ያለው 1997 መሰለኝ። የቅድሞቹ አካውንታቸው ደግሞ እነዚህነት ዲስክሪፕሽን ላይ ያስቀምጦላችኋል ማለት ነው። ገባችሁ ሰብስክራይብ አድርጉ። ስለዚህ የዛሬ ቪዲዮአችን ይሄንን ይመስላል። በቀጣይ እስከንገናኝ ባይ ባይ።